የዓለም አቀፉ ዝነኛው የኳስ ተጫዋች ባካሪ ሳኛና የኢትዮጵያዊቷ አርቲስት የእፀ ሕይወት አበበ ድብቅ የፍቅር ግንኙነት ይፋ እየወጣ ይገኛል። በምስሉ ላይ ተመልከቱ። እፀ ሕይወት አበበም ከሰሞኑ ወደ ኢትዮጵያ ብቅ ካለው የቀድሞ የአርሰናልና የማንቸስተር ሲቲ ተከላካይ ተጫዋች ጋር አፍላ የፍቅር ግንኙነት ውስጥ እንደገቡ እየሰማን ነው። እንዲሁ ደግሞ ይህ የቀድሞ ተጫዋች በእፀ ሕይወት አበበ ላይ ፍቅር እንደጸናበትም የሚያመላክቱ ሹክሹክታዎች እየወጡ ይገኛሉ። ከ6 ዓመት በላይ ከፊልሙ ኢንዱስትሪ ላይ ጠፍታ የሰነበተችው ዝነኛዋና አንጋፋዋ ተዋናይት እፀ ሕይወት አበበ ከዓለም አቀፉ የኳስ ተጫዋች ባካሪ ሳኛ ጋር የፍቅር ግንኙነት ውስጥ እንደገቡ እየሰማን እንገኛለን። ሹክሹክታዎችንን ውድ የቻናላችን ቤተሰቦች ቪዲዮአችን ለብዙሃኑ ድምጽ ለመሆን ስለሚያግዘን የላይክ በተኗን እየተጫናችሁ ወደ ሹክሹክታው እንድትገቡ እንጋብዛችኋለን። እንግዲህ እየሰማን የምንገኘው ሹክሹክታ ነው። እፀ ሕይወት አበበ ኢትዮጵያዊቷ አንጋፋ አርቲስት፣ ሞዴል፣ ተዋናይ ከዓለም አቀፉ የኳስ ተጫዋች ከባካሪ ሳኛ ጋር በተደጋጋሚ እየተገናኙ እንደሚገኙ ሰምተናል። እራት ተገባብዘዋል ወይንም መጠጣታቸውን የሰማ ነው። ቤተሰቦች እንዴት ናችሁ? እንግዲህ ሹክሹክታ እየሰማን እንገኛለን። የእፀ ሕይወት አበበን በተመለከተ ሹክሹክታዎች እየተሰሙ ነው የሚገኙት። ከሰሞኑ የቀድሞ የአርሰናልና የማንቸስተር ሲቲ ተከላካይ የሆነው ባካሪ ሳኛ ወደ ኢትዮጵያ መምጣቱን ተከትሎና በባካሪ ሳኛና በእፀ ሕይወት አበበ መካከል ያለው ድብቅ የፍቅር ግንኙነት ይፋ እየወጣ ያለ ይመስላል። የቀድሞ የአርሰናልና የማንቸስተር ሲቲ ተጫዋች የሆነው ባካሪ ሳኛ ቀልቡም ልቡም በእፀ ሕይወት አበበ ላይ እንደወደቀ እየሰማን ነው የምንገኘው። ባካሪ ሳኛ እፀ ሕይወት አበበ ጋር ጥብቅ የተባለ ግንኙነት እያካሄዱ እንደሚገኙና እፀ ሕይወት አበበም ብትሆን ባካሪ ሳኛን በቤቱ የራት ግብዣ እንደጋበዘችው እየሰማን ነው የምንገኘው። ሹክሹክታዎችን ከውስጥ ምንጮቻችን በኩል ሹክ ብለውናል። መታደምጡት አለ። እንግዲህ ከሰሞኑ በዚህ በምስሉ ላይ በቪዲዮ ላይ እንደምትመለከቱት ባካሪ ሳኛ ወደ ኢትዮጵያ ብቅ ካለ በኋላም የኢትዮጵያ አርቲስቶች ባካሪ ሳኛን ለመጥበስ ሽር ጉድ እያሉ በሚገኙበት በዚህ ሰዓት ከፊት ለፊት ተሰላፊ የሆነችው ደግሞ ተወዳጇና አንጋፋ አርቲስት ተወዳጅ የሆነችው እፀ ሕይወት አበበና ባካሪ ሳኛ በተደጋጋሚ በቪዲዮና እንደዚሁ ደግሞ በምስል ተደግፎ መረጃዎች እየወጡ እንደሚያመላክቱት ከሆነ በሁለቱ መካከል ምናልባትም የፍቅር ግንኙነት ሊኖር እንደሚችልና ባካሪ ሳኛ እፀ ሕይወት አበበ እንደተመቸችው የሚያመላክቱ መረጃዎች ናቸው በይፋ እየወጡ የሚገኙት። እንዲሁ እፀ ሕይወት አበበን ብትሆን ከዚህ ቀደም ታይታ በማትታወቀው መልኩ በባካሪ ሳኛ ላይ ቀልቧ ዱብ እንዳለና እንደዚሁ ጸይም ወንዶችን እንደምትወድ ጸይም ወንዶች እንደሚመቿት አይነት መረጃዎች ከውስጥ ምንጮቻችን በኩል እየሰማን እንገኛለን። ለዚህም ይመስላል እንግዲህ እፀ ሕይወት አበበ ይህንን የቀድሞ የአርሰናልና የማንቸስተር ሲቲ ተከላካይ የሆነውን ባካሪ ሳኛን በቤቷ እንደጋበዘችውና እራት እንደበሉ እየሰማን ነው የምንገኘው። መቼም እራት በልተው ወይን ሳይጠጡ አይለዩም። ወይን ጠጥተው ደግሞ ይለያያሉ ብለን አናስብም። ያው ወይን ከጠጡ በኋላ እንግዲህ የሚሆነው ሆኖ ጠዋት በድጋሚ ቁርስ አንድ ላይ ሊበሉ እንደሚችሉም ይጠበቃል። ታዲያ ባካሪ ሳኛ ሚስት አለችው ይባላል። ሚስት አለችው፣ ቆንጅዬ ሞዴል ሚስት አለችው ተብሎ ቢባልም እንግዲህ በእፀ ሕይወት አበበ ላይ ደግሞ ቀልቡ እንዳረፈባትና እሷን እንደወደዳት እየሰማን የምንገኘው። ምናልባት በሙስሊሞች ደግሞ 2 ሚስት ማግባት ይፈቀድ ይሆናል። ስለዚህ እፀ ሕይወት አበበን አሳምኗት ወይ ደግሞ እሷ አሳምናው ክርስቲያን ሆኖ እዚሁ ወይ ኢትዮጵያ ሊቀር ይችላል፣ ወይም ደግሞ እሷን አስልሟት ይዟት ሄዶ ሁለተኛ ሚስቱ ልትሆን ትችላለች የሚል ሹክሹክታ ከውስጥ በኩል እየሰማን የምንገኘው። ጉድ የሚባል መረጃ እየወጣ ነው የሚገኘው። ይሄ የቀድሞ የአርሰናልና የማንቸስተር ሲቲ ተከላካይ ተጫዋች ወደ ኢትዮጵያ ከመጣ በኋላ በተደጋጋሚ ከእፀ ሕይወት አበበ ጋር ታይቷል። እፀ ሕይወት አበበም እንደዚሁ የኢትዮጵያ ባንዲራ ያለበትን ልብስ ስታለብሰው ታይታለች። ከዛም ባለፈ ሲጎራረሱ ምናምን አንድ ላይ ቤት ውስጥም ደግሞ ሰልፊ እየተነሱ ምናምን ፎቶዎች ሚዲያ ላይ እየተለቀቁ ይገኛሉ። በዚህ የተነሳ የእፀ ሕይወት አበበ ስም በከፍተኛ ሁኔታ መነጋገሪያ ሆኗል በዚህ ሰዓት። ታዲያ ባካሪ ሳኛም ቢሆን እፀ ሕይወት አበበን እንደወደዳት የሚያመላክቱ
መረጃዎች ናቸው በስፋት እየወጡ የሚገኙት። እነዚህ ሁለቱ የኳስ ተጫዋችና እንዲሁ የኢትዮጵያ ሞዴል የኢትዮጵያ አርቲስት ተወዳጁ አፄዮት አበበ ፎንቃ ውስጥ ገብተዋል ነው እየተባለ የሚገኘው። እኛም ያለውን ሁኔታ እየተከታተልን ለእናንተ ለውድ አድማጭ ተመልካቾቻችን የምናቀርብላችሁ ይሆናል። ባካሪ ሳኛም ሚስት አለችው ተብሎ ቢባልም አሁን ላይ ግን ከሚስቱ ጋር አንድ ላይ እንዳልሆነና በተለይ ደግሞ ወደ ኢትዮጵያ የመጣበት ዓላማ ደግሞ ኢትዮጵያን መጎብኘት ቢሆንም ኢትዮጵያ ውስጥ በሚገኙ ቆነጃጅቶች በከፍተኛ ሁኔታ እንደማለለ ቀልቡም ልቡም የኢትዮጵያ ቆነጃጅቶችን እንደወደደ ከነዚህ መካከል ግን አፄዮት አበበ ከሚባለው በላይ እንደተመቸችው እየሰማን የምንገኘው። ሁላችሁም እንደምታውቁት አፄዮት አበበ በፊልሞች ላይ ከዚህ ቀደም እናውቃታለን። ያም ሆኖ ግን ከተወሰነ ጊዜ በኋላ ከፊልሞች ላይ መጥፋቷ የሚዘነጋ አይደለም። አሁን ታዲያ ይሄ ተጫዋች ወደ ኢትዮጵያ ከመጣ በኋላ ወደፊት ለፊት ብቅ ብላለች። በትንሹ ከ5 እና 6 ዓመት በላይ ከፊልሞች ላይ ጠፍታ የሰነባበተችው አፄዮት አበበ አሁን ላይ ይህ የቀድሞ የአርሰናል እንዲሁም የማንቸስተር ሲቲ ተጫዋች ወይም ደግሞ ተከላካይ ወደ ኢትዮጵያ ከመጣ በኋላ እንዴት ወደ ሶሻል ሚዲያው ብቅ ልትል ቻለች የሚለው ብዙሃኑን እያነጋገረ ቢሆንም አሁን ላይ አብዛኞቹ እየሰጡ እንደሚገኙት ሐሳብና አስተያየት ከሆነ አፄዮት አበበ በዚህ የእግር ኳስ ተጫዋች ወይም ደግሞ ተከላካይ ላይ ቀልቧ እንደወደደችው ያመላክታል። እዚህ በፎቶ ላይ እንደምትመለከቱት ከጎኑ ትታያለች። እንዲሁ ደግሞ እዚህ ጋም ደግሞ የፍቅር ስሜቷ በግልጽ ይታያል። እሱም እንደወደዳት ነው የሚያመላክተው። ታዲያ ምናልባት አፄዮት አበበ ወይ ይሄንን የቀድሞ የአርሰናል የማንቸስተር ሲቲ ተጫዋች አግብታው ኢትዮጵያ ውስጥ ሊቀር ይችላል፣ አሊያም ደግሞ ኢትዮጵያዊቷን ቆንጆ ኩብል አግብቶ ይዞ ሊሄድ ይችላል የሚል ሹክሹክታ ነው ከውስጥ ምንጮች እየሰማን የምንገኘው። አድማጮች ይሄ አጀብ የሚያሰኝ ነው። በተለይ ይህ ተጫዋች በጣም ዝነኛ ተጫዋች ነው። የፈለገውን ሴት ማግኘት የሚችል ነው። ግን ከምንም በላይ የኢትዮጵያን ውበት እንደገዛው በዚህ በምስሉ ላይ እየተመለከትን ነው የምንገኘው ማለት ነው። እንግዲህ አፄዮት አበበን ብትል እፍ ያለ ፍቅር ውስጥ እንደገባች የሚያመላክቱ መረጃዎች ናቸው በስፋት እየወጡ ያሉት። እንግዲህ አድማጮቻችን ስለምትከታተሉን ስለምታደምጡን ከልብ እናመሰግናለን። በቀጣይ ቪዲዮቻችን ደግሞ እስከምንገናኝ ሰላም ጤና በያላችሁበት ይብዛልን እያለን እኛ ከወዲሁ ልንሰናበታችሁ እንወዳለን። በቀጣይ ቪዲዮዎች እስከምንገናኝ ሰላም ሁኑልን።